ይሄው አብራችሁ ያከበራችሁ ይሄ ራስህ ነህ ከሷ ጋር ይሄ እስካሁን ነው ልትል እንዳትሞክር መቼ እንደዛ አንተ ብቻ አይደለም ይሄ ነገር ካልተረዳኝ ለሚዲያ ነው ማሳየው ገባ አይደለ ምክንያቱም ስለምታምን ነገር ከሆነ እመን ይሄ ከዚህ በላይ ምንም ማስረጃ የለም ገብቷል ማለት ነው አብሳላት ተመለሽ እኔ ላንቺ አንሺ አይደለም እማንስም ልጅ አይደለም እኛ ብዙ ነገር እናቀዳለን ከዚህ በኋላ እና ብትመለሽ ይሻላል ብቻ እንደዛ አይነት ነገር ምገምትሽ ሴት አልነበርሽ እኛ ደግሞ እዚህ እንጨርሰው አሪፍ ነበር እኔ አስተካክለዋለሁ በቃ ቃል ገባላችኋለሁ 2-3 ቀን ቢጨርስ ነው እኔ አስተካክለዋለሁ አብሳላትም እንደዚህ ማድረግ አልነበረብሽም በርግጥ ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ እኛ ለን ክብር ይስፋ ያው ቤተሰብ ባለፈው የተፈጠረው ነገር በጣም የሚደብር ነገር ነው ሃይሚን እና ብሩክ ለመለያየት በዚህ መልኩ ብዙዎች እየሰሩ ይገኛሉ እና ያ ነገር ደግሞ እኔ በጣም እንዲ በቅርብ ማቀው ነገር ነው ማለት ጉዳዩ እንዴት እንደሆነ እስከዚህ ድረስ ሊደርስ እንደቻለ ራሱ በጣም የሚገርም ነው ቤተሰብ ያው አብሳላት ትላንትና ያደረገችው ነገር እኔን በጣም ነው ያስደበረኝ ምክንያቱም ሁለት ጥንዶች መሃል ገብታ የምታረገው ሴራዋ በጣም የሚደብር ነገር ነው ብዙዎቻችሁ ምናልባትም ወዳው ምናምን ሊመስላችሁ ይችላል ግን ያ ሙሉ ውሸት ነው ቤተሰብ እና ምንድነው ከዛ ጀርባ ያለው ነገር ሙሉ ሴራ ነው ያው እነሱን ለማለያየት በብዙ መንገድ ተመቶ ያውቃል ከዚህ በፊት አሁን ደግሞ ጭራሽ ብላ እንደዚህ ሆነ ቀጣ እቺ ደግሞ በጣም ስግጥ ብላ ፊት ለፊት የመጣችበት ቤተሰብ ይሄ ምክንያቱም እኔ ማቃል ልጅ ነች ፍቅረኛ አላት ደስ የሚል የፍቅር ጊዜ የምታሳልፍ ልጅ ከሁለት ቀን ከ3 ቀን በፊት ቫላንታይን ዴይ ያከበረች የነበረ ሴትዮ ዛሬ ላይ ሄዳ ወደድኩ ምናምን በቃ ምንድነው ይናል እኔ በጣም ግራ ነው የገባኝ ቤተሰቦቼ እና ብሩክን በዚህ አጋጣሚ ለነገር ነገር ቢኖር ምንድነው የመጣ ሴት በሙሉ አክሰፕት ማድረግ የለብም ምክንያቱም ልጅቷ እየበጠበጥካት ነው በዚህ ከቀጠለች ጤነኛ የመሆን አቅሟ ራሱ እየጠበበ ይመጣልና ምታረጋቸው ነገሮች ሃይሚን የሚጎዳ ነገር ነው ብሩክ ረፍ ምክንያቱም ሁሉ ነገር ሲፈጠር ባንተ እንጂ በሃይሚ ምክንያት አይደለም ፍቅራችሁ እኛ እኮ የምንፈልገው እናንተ አንድ ስትሆኑ ነው በቃ ተሳስባችሁ የፍቅር ስራ ስትሰሩ እኔ በጣም ነው ደስ የሚለኝ አይገርማችሁ ደስተኛው ነው ግን በየቀኑ አንድ ሴት መጣ ህይወታችሁ ለመበጥበጥ እንትን ስትል አንተ መፍቀድ የለብህም ብሩክ ረፍ እንደ ማስጠንቀቂያም ጭምር ነው የምነግርህ ምክንያቱም አንተ ትልቅ ሰው ነው ዛሬ በእድሜም እንደ ታላቅነት ይሄን ነገር ተገንዝበ የመጡትን ሴቶች በሙሉ ባትቀበል ባይነኝ ምክንያቱም ሃይሚ እየጎዳት ስለሆነ ሃይሚ አይ ካልክ ደግሞ ጭራሽ ሌላ ነገር ውስጥ እያስገባው ነው ሌላው ነገር ማለት ነው የሆነ ቀን እኮ ተሰለቻለች እሷ ራሱ ብሩክ ምክንያቱም ሲደጋገምባት ይሄ ነገር ማለትም የሆነ ነገር አንዷ አመት አንዷ ስትወጣ ባንተ የተነሳ ጭንቅላቷ ሁሉ ልክ ላይሆን ይችላልና ይሄ ነገር ባታረግ ባይነኝ እና ከዚህ ሁሉ ሴራ ጀርባ ውድ ቤተሰብ የአብሳላት ፍቅረኛ አብረው ብዙ ሰፈር እኔ ብቻ አይደለሁኝ ቡታጅራ ሙሉ የሚያቃቸው ልጆች ናቸው በፍቅራቸው በቃ ማይቀናባቸው የለም እና ይሄን ነገር ከዛ ሁሉ ጀርባ ማለት ነው እኔ የአብሳላት በጣም ማቃል ልጅ ነች ከፍቅረኛዋ ጋር እኔ በጣም ደስ የሚሉ የፍቅር ጊዜ የሚያሳልፉ ልጆች ናቸው በእነሱ ፍቅር የማይቀና የለም ዛሬ ላይ ግን ያን ሁሉ ነገር ወደ ጎን ብላ የነሱን ህይወት ለመበጥበጥ ነው የመጣችው ውድ ቤተሰቦቼ ይሄን በይሳት ራሱ ከፍቅረኛዋ ጋር ጥሩ ጊዜ እያሳለፈች ይሆናል ምናልባትም የነሱን ህይወት ግን ወደ ሳት እየረበሸች እያለ የራሷን ህይወት ደግሞ በዚህ መልኩ ሲቀጥል በጣም ነው የሚደብረው ዛሬ ላይ ደውዬለታለሁ አቡኪንም ማለት ጉዳዩ ከኔ በላይ ጠለቅ ብሎ ስላየሱ እንደዚህ የአብሳላት ፍቅረኛ እሷ ለሱም ጓደኛዋ ነች በነገራችን ላይ እንደ ብዙ ጊዜ አብሮ ያሳልፉ ነበር እስከ ከክላስ ጀምሮ አብሮ ነበርና ከዚህ ጀርባ ደግሞ የሷ ፍቅረኛም አለ ምናልባትም እሱ ነው የላካት የሚለው ነገር ጠርጥሩ አቡኪ እሱን ይጂው መጣለው ያለው ነገር በሚዲያ እስከመጣች ድረስ እውነታውን ለሚዲያ እንድታስተላልፍ ፍቅረኛዋንም ይዤ መጣለው ብሎኛል ያው እሱንም ደውዬለታለሁ ቆየ እዚህ እንትን ካልኩትና ውድ ቤተሰብ ምንድነው በቃ የሰውን ህይወት ለመበጥበጥ እንዴት የሰው ልጅ በዚህ ልክ ይወርዳል የሚለው ነገር ነው በጣም ያሳሰበኝ አንቺ ደረጃሽን እኮ የሆነ የሚደብር ነገር እየሰራሽ ነው ነገኩ አብረሹላ ብትሆኝ የመጣሽበት መንገድ ደስ የማይል መንገድ ነው ስለዚህ ብታድብ የተሻለ ነው ብዬ አስባለሁ እነሱም ይሄን እየመጡ ይናል ውድ ቤተሰቦቻችን ተጠብቃችኋለሁ ይመቻችሁ እና ውድ ቤተሰቦቼ ውሸት ደግሞ ተደብቃ አትቀርም በቃ የሆነ የራሳችሁን እንትን ነገር ወደ ኋላ አርጋችሁ የሰውን ህይወት ለመበጥበጥ እንዲከፊት የሚመጡ ሰዎች እኔ እያንዳንዳችሁ ማለት ነው እየተከታተልኩ ነው ማጠቃችሁ ማለት ነው ምንም ነገር ከኛ የምታመልጡት ነገር የለም ብዙ ያው እነሱም እየመጡ ነው ውድ ቤተሰቦቼ ያለው ነገር አብረን የምናየው ይሆናል እሺ ሰላም ብራዘር ሊነሽ አማኑ አላችሁ እሺ አብኪ ሊናችሁ አማኑ አለ ሰላም ገባው ደስ ያው ቪዲዮ አስጀምሬ ነው የጠራዋችሁ ተጋበል ከዚህ በፊት የተፈጠረው ነገር አቡኪ ማይታል ነገሩን ደግሞ በጥልቅ ነው ያይቻለው ያለው ነገር የሚፈታ ነገር ነው ብለኝ ነበር ምንድነው ከዚህ ጀርባ ያለው የሚለው ነገር ሰላም ብላችሁ ቢጀምር ሰላም ቤተሰብ ዛሬ እንግዲህ አዲስ እንግዳ አለ ማለት ነው ቤታችን ውስጥ ምንድነው ያው የብሩክን ህይወት እየወጠበጠች ያለችው የአብሳላት ፍቅረኛ ነው ማለት ነው እሱ
ያሉትን ነገሮች እኛ ያጠረጠርነው ወይ ደግሞ ያሰብነው ነገር በሱ በኩል እንደመጣ ነው ማለት ያው ከብሩክ ጋር ትንሽ ሰጣ ገባ ውስጥ ገብተው ነበርና አጋጣሚ በዛ ምክንያት ያው ለመበቀል ነው ብዬ ነው ያሰብኩትና አንተንም የጠራው ለዛ ነው እና ከአብሳላት ጋር እና አብሳላት እና ሀይሚ ህይወት ውስጥ ገብታ የምትወጣበጥበት ኬዝ ምንድነው ማለትም አንተም ታውቃለህ በእርግጠኝነት ማለት ነው። በቃ ይሄን አክል ማስመሰል አያስፈልግም። እኔ አሁን ቀጥታ ያመጣው ወደዚህ በቪዲዮ እንድናወራ ነው። እዛ ማውራት እንችል ነበር ገብቶሃል። ስለዚህ ያሉትን ነገሮች በአፍረጥርጣ ነገርን በቃ እኛ የምንፈልገውን ነገር ማለት ነው። ኦዲየንስም በዚህ ሰዓት እየተጨነቀ ስለሆነ እኛ ደግሞ እንዲጨነቅ አንፈልግም። ኦዲየንስ ሰላም ቤተሰብ እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። የተፈጠረው ነገር ሁሉ ነገር አይታችኋል። ያው እኔና አብሳላት ጥሩ ጊዜ ነበረ ባሳለፍነው ጊዜ ያለው ነገር እናንተም ታውቃላችሁ። እናውቃለን እኛ ስለምናውቅ ነው የጠራንህም ማለት እኔ ብቻ አይደለሁም ብዙ የሚያውቁ ሰዎች አሉ። በጣም ደስ የምትሉ ፍቅረኛሞች ነበራችሁ እስከ ቅርብ ጊዜ ድረስ ነው ያቻችኋል በአካል ማለት ነው። ይቷሽኝ እንዳሞክር እዚህ ጋር ግን ዛሬ ላይ ድንገት መታይ ሰው ህይወት ሲበጠብጥ አንተስ እንዴት ዝም አልክ ነው እኔ በጣም ግሬ የገባኝ ነገር ነው። ወይስ ይሄ ነገር አብኪ ወንድሜ እንዳለው ጊዜ ከዚህ በፊት ግልጽ ነው ከብሩክ ጋር ትንሽ ይጸብ ነበረባችሁ። ያንን ጸብ እንትን ለማድረግ ነው ይሄን ነገር ሁሉ የምታደርገው ልካት ነው? አረ እንደዚህ እኔ ለምብሮ ምልኮ ሲጀመር እኔ እንደዛ አይነት ሰው አይደለሁም። እኔ ብሩክ ጋር ምልካት ይናከ እኔ እንደዛ አይነት ሰው አይደለሁም። እኔ አላኳትም ያው በራሷ ፍቃድ ሄደች እንጂ እኔ ልካት አይደለም። ስለ አንተ ለማስቆም አልሞከርክም ማለት እንደዚህ ስታደርግ እንኳን ባትልካት እንኳን ይሁን እንደዚህ ስታያት እንዴት አትናደድም? ፍቅረኛ ነበረች አስበው እንግዲህ እንዴት እሱ ጋር ሄዳ እንደዚህ ስትሽለጠለጥ እንዴት ዝም ትላታለህ አንተ ራሱ? ይሄን አክል ማለት ነው በጣም የሚደብር ነገር ስለሆነ ያው በርግጥ ይደብራል። እኔ ደግሞ ያው ሳላቅ ነው እሷም እንደዚህ የሄደችው ያው ይሄ ክደት በለው በርግጥ እኔ ልክያትም አይደለም በእኔ ምክንያትም እንደዚህ እስከ ቅርብ ጊዜ አብረን ነበር እሷ ጋር እስከ ቅርብ ጊዜ አብረን ነበር። በርግጥ ያው በትንሽ ጊዜ ትንሽ ክፍተት ነበር በሆነ ነገር ተጫጭቀን ነበር። በዛው ምክንያት ሸመጠችኝ እላለሁ። ኦኬ ሸምጣሽ በዛውም ጥሳ ነው ያ ስለዚህ አሁን ማለት አንተ አታውቅም ማለት ነው ኬዙ ምንም አላውቅም። ምንም የማውቀው ነገር ምንም ነገር እሺ ያየነውን አሳየው ፋይሉ ይኸውልህ ብራዘር እዚህ ጋር ልታስመስል ልታዋሽ ምናምን አትሞክር። ያለ ምክንያት ቪዲዮ እያልጠብቅ እኔ ለምን ነው በፊት ቫላንታይን ዴይ አብራችሁ እያከበራችሁ ይሄ ራስ ነህ ከሷ ጋር ይሄ እስካምን ልትል እንዳትሞክር መቼ እንደዛ አንተ ብቻ አይደለም ይሄ ነገር ካልተረዳኝ ለሚዲያ ነው ማሳየው ገባ አይደለ? ምክንያቱም ስለምታምን ነገር ከሆነ እመን። ይሄ ከዚህ በላይ ምንም ማስረጃ የለም ገብቷል አይደል? ይሄ እኛ ነን አንተ አይደለም ነህ እኔ ነኝ ራሴ ነኝ እና ራስህ ኮንክ ታዲያ ለምን አታስቆማት ነው እንዴ? የሰውት እኮ እየተበጠበጠ ነው እዛ ጋር ኖ እኔ በማላውቀው ነገር ነው ሄደችው ገብቷል አይደል? አንተ በማላውቀው ነገር ነው ሄደችው አይደለም? ትላንት ወዲያ ነው የሰራችው። እንዳሞከር ይኸውልህ ልንገርና እንደዛ አይነት ሰው አይደለም ገብቷል አይደል? አንተ እኔ እንደዛ አይነት ሰው ጋር ሄደሽ ይሄንን አርጊ ምል ሰው አይደለም ገብቷል። እሷ ይኸውልህ ዛሬ አይደለም የእነሱን ህይወት ማበጠጥ የጀመራችሁ ከብዙ ጊዜ በፊት ነው። አንተ ግን ከሷ ጋር የሆነ እንትናችሁን ስታሳልፉ ያየነው ትላንትናና ከትላንት ወዲያ ነው ገብቷል አይደል? ይሄ ሁሉ ጊዜ ወይስ አታውቅም ነበረ ሀይሚና ብሩክ ጋር ሄዳ እንደበጠበጠች? እኔ ማውቀው ነገር የለም አልኩ አይደል? እኔ ሚዲያ የምከታተል ሰው አይደለም ገብቷል። እኔ ማውቀው ነገር የለም ጭራሽ። አሁን እናንተ ስራ አላየህም ነው? ቆይ አንተ ጭራሽ አላየህም። አሁን አንተ አይደል የጠራኸኝ መጣ ጭራሽ እኔ ማውቀው ነገር የለም። በቃ ምን እንዳለብኝ ነው ቤተሰቦች ግራ ይገባኝ። አሁን እዚህ ጋር ስጠራው ራሱ አንዴ አላቃትም ይላል አንዴ እንትን ይላል የሆነ ከዚህ ጀርባ ሁሉ አስካም እንዳለው ነው የተረዳሁት። ውድ ቤተሰቦች ለምንድን ነው ይሄ ነገር የሚሆነው? እኔ ብቻ በጣም ነው ግራ የሚገባኝ። ልጅቷ በምላሷ እንትን ብላ የነሱን ህይወት ለመበጥበጥ ነው እርግጠኛ ነኝ የመጣችው። ምናልባትም አንተ ካለ ብታድብ ይሻላል። ምክንያቱም ማናቸውም እዚህ ድረስ ለፍተዋል እንጂ የተሳካላቸው ይሉ እነሱ በእንዲህ በቀላሉ የሚለያዩ ሰዎች አይደሉም። እባካችሁ ብታርፍ ይሻላል ብዬ ነው የማስበው። ስለ አሁን እናንተ እያረጋችሁ ያላችሁት ወይ ደግሞ አንተ አሁን በእርግጥ ላታውቅ ትችላለህ ሚዲያ እውነትም ካልተከታተልክ ማለት ነው። እና ምንድነው ልጅቷ እየሰራች ያለችው? አሳየው፣ ቪዲዮዋን አሳየው አንተ እኔ አይቶ ራሳቸው ግራ ገባው። እሷ ነች ምን አያለ ነበር ግራ ገባው። ቀደም አይቼዋለሁ። እኔ ጭራሽ እንደዚህ የደረሳችሁ አልመሰለኝም። ስደውልልኝ እኮ ቅድም ምን ተፈጥሮ ነገር እያልኩ ነበር። እኔ እስከዚህ ምን እንደዚህ ስለዚህ አሁን ምን ታደርግልናለህ መሰለህ? አንተ ደውለህ ከህይወታቸው የምታስወጣት ነገር ከሆነ አስወጣት፣ ያለበለዚያ ግን ላይ ገመድ እየተጠቀለለች ነው ያለችው አንገቷ ላይ። በቃ ወንድም አሁን አንተ ከኛ ጋር ከሆንክ እሰየው ነው። ምክንያቱም አምናሃል ፍቅረኛ እንደነበረች ያለፈ ታሪክ ምናምን ሳይሆን ከቅርብ ጊዜ በፊት ያውና ሳይዩ ፎቶ አለ እና ያ ነገር ስለሆነ አንተ ልጅቷን ደውለህም ሊሆን ይችላል ይዛት ብትወጣ የተሻለ ነው ብዬ አስባለሁ።
ይሄ ነገር አላረግም የምትል ከሆነ እኛ በብዙ መንገድ እንሄድባታለን ልጅቷን ማለት ነው። ምክንያቱም በዚህ መልኩ የምትቀጥል አይደለም የእነሱን ህይወት እየበጠበጠች ስለሆነ ብታሳርፋት ይሻላል ብዬ አስባለሁ። እሺ አሁን ምን ታውቃለህ እዚህ ጋር ከቻልክ ብታስወጣት የተሻለ ነው። ካልቻልክ ደግሞ እኔ ስደውልላት ስልክ አታነሳም፣ ስልክ ቀይራ ሊሆን ይችላል፣ ምናልባት ዝግ ነው ብዙ ጊዜ እንዲሁ አብዛኛው ጊዜ ማለት ነው። በይሳት ብትወሩበት ስልክ ስጠኝና ደውዬ እዚሁ ካንተ ጋር ቪዲዮ እንደሆነ ሁላ እንድታውቅ አልፈቅድላትም። እዚሁ እነግራታለን። ያሰበችው ነገር ጠይቃት፣ ራስ ታውራታለህ። በዚህ አጋጣሚ ራስ አውርተህ እንደዚህ ነገር ለምንድን ነው ያረሽው ትላታለህ። ስልኳን ይኸው ደውልላት። ዝም በለው አንተ አውራት። ያው ችግር የለውም ምን ይማውራታለህ አውራታለህ። ትንሽ ተጣጥሰን ስልክ ላይ አንቺ አውራት ነው። ስለዛ ያው ኬዙን ቤተሰብ ማለት ያው እየከረረን ያለው ነገሩ ማለት ነው። እኛ በሱ በኩል ምናልባት በሱ በኩል ያቃል ብለን ነበር የመጣ ነው። እሱ ግን አላቅም እያለ ነው። ግን ደግሞ እየዋሸን ከሆነ ግን አንተም ራስ ላይ ገመድ እየጠቀለልክ ነው ያለው። ገብቷል አይደል? በቃ በጣም የሚደብር ነገር ስለሆነ እየሰራች ያለችው ነገር ወይም እየሰራች ያለችው ነገር በቃ እንዴ ይሄን አክል የሰው ህይወት ውስጥ ገብቶ መበጥበጥ ማለት በጣም የሚከብድ ነገር ነው። አንድ ፍቅረኛ ያላት ሴት ነች በዛ ላይ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ቆይተው ይደውሉ። ስለዚህ ደውዬ ለማናገር ሞክሬ ነበር ውስጥ ላይና ብዙ ጊዜ ምን ታደርጋለች ስልክ መስመር ላይ ነው የምትዘጋብኝ። በቃ ውሸት ለምን በአንተ ስልክ አንደውላትም? እስኪ ስልክን አላስኩም አላስኩትም ስልክ ቢሮ ድረስ ነው የመጣው። ስለዛ እሺ በቃ ይሄ ነው ውሸቷ። እኔ የሚደብረኝ ነገር እንዲህ ሰው እኮ ያወራል አይደል? እንደዚህ እኔ ነግራታለሁ ሙሉ ነገሩ ማለት ነው አንተ ጋር ከመምጣት በፊት እንዲሁ ምክንያቱም በራሷ መንገድ ከመጣች ብዬ ስነግራት አይመለከትም ምናምን ሰዳድባ ነው የዘጋችብኝ ስልክ። አሁን ብሎክ አድርጋኛለች እንደምታየው አታነሳም ከነ ማለት ነው ተዘጋብኛለች። እኔ ሞኝ ስታቅ እና ይሄን ስራችሁ ብታቆም የተሻለ ነው። አይ ካልክ ደግሞ እኔ ብዙ መጣባቸው መንገዶች አሉ። ልጅቷ በራሴ መንገድ የምመጣባት ይሆናል አንተ ምክንያቱም አንተ እንዲሳርግ እዛ ጋር እሷን እንትን ከመል ብዬ ነው በቅድሚያ አንተ እንድታሳክረው ጉዳዩ የሚሰጥ ማለት ነው። አይ ካልክ ደግሞ ከዚህ ጀርባ አንተም ካለህበት ብታድጉ ነው የሚሻለው። ምክንያቱም እዚህ ጋር ማንን ማመን እንዳለብህ ሁላ አናውቅም። ስለዚህ አሁን ልጅቷን አግኝተህ ያሉትን ነገሮች ነግረህ ከህይወታቸው እንድትወጣ ማድረግ አለብህ አንተ። ያው እኔ ማስተላለፍላት ያው የሚዲያ ሰው አይደለሁም። እኔ ሚዲያን ብዙ አልከታተልም። አሁን ጀለሶች ምናምን ደውሎ ሲያስጨንቁኝ ልጅቷ እንዴት ምናምን ነገር ሲሉኝ አሁን ያየሁት ቪዲዮን አብሳላት ተመለሺ፣ እኔ ላንቺ አንሺ አይደለም እማንስም ልጅ አይደለም። እኛ ብዙ ነገር እናቀዳለን ከዚህ በኋላ እና ብትመለሽ ይሻላል። ብቻ በእንደዚህ አይነት ነገር ምገምትሽ ሴት አልነበርሽም። ብቻ ተመለሺ። ያው እንግዲህ ከዚህ በኋላ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። በኢንቦክስም ለማውራት ሞክሩ፣ ለማስተካከል ሞክሩ። እኔ እንደዛ ታደርጋለህ ብዬ አላስብም። አንተን ምናልባት ያው ሰይጣን አሳስቶ ይሆናል ብዬ ነው ያሰብኩትና ኖርማል ነው። በቃ አሁን ይሄን ነገር ማስተካከል ትችላለህ አንተ በእርግጠኝነት ለማስተካከል ሞክር። ቀጣይ በእርግጠኝነት እሷ ከነሱ ህይወት ወጣ አንተን ለማመስገን እንጠራለን እና ይሄን ነገር ካስተካከልክልን ማለት ነው። እና ግን ካላስተካከልክ የነሱን ህይወት በዛ ላይ ልጆች ናቸው፣ ብዙ ነገር የሚጠብቋቸው ልጆች ናቸው። የነሱ ህይወት ሲበጠበጥ ደግሞ ደስ አይልም። ገብቶሃል? የፈለገ ከብሩክ ጋር ትንሽ እንትን ውስጥ ሰጣ ገባ ስለገቡ ህይወታቸው ሲበጠበጥ በእርግጠኝነት ደስ አይልም። ምክንያቱም አንተ ወጣት ስለሆንክ ማለት ነው። እና ያሉትን ነገሮች ለማስተካከል ሞክረልን። ይሄ ቪዲዮ ባትለቁት ራሱ ደስ ይለኛል። እኔና እናንተ እንጀላስ ነን። በውስጥ መስመር ምንጨርሰው ነገር ነበር። እሱማ ጉዳዩ እሷ በሚዲያ ስለመጣች በሚዲያ መጨረስ አለብን ብለን ነው ያሰብነው። እኛ ደግሞ እዚህ ምንጨርሰው አሪፍ ነበር። እኔ አስተካክለዋለሁ። በቃ ቃል እገባላችኋለሁ። እኔ 2-3 ቀን ቢጨርስ ነው እኔ አስተካክለዋለሁ። አብሳላትም እንደዚህ ማድረግ አልነበረብሽም። በርግጥ ያው ይስተካከላል፣ ኖርማል ነው። ፒስ አሁን ባለቁት የቪዲዮ ራሱ ደስ ይለኛል። አስተካክለው እንጂ መልቀቁ ችግር የለውም። ምክንያቱም እሷ ጋር ስለሚደርስ እኛ ያለውን ነገር ሳይሆን ውጤቱ እሷ ከነሱ የትወታ ማየት እስከሆነ ድረስ ምንም ያጫናንቅ ነገር የለም። ይሄንንም ቪዲዮ የምታይበት ሰዓት እነ ብሩክም እውነቱን ልትረዱ ይገባል። ምክንያቱም አንተ ነህ ይሄን ሁሉ ነገር ጠንሳሽ፣ እሷን የሚያመጣት አንተ ስለሆንክ ነገሮችን እያየ ልጅቷ ፍቅረኛ ያላት ደስ የሚል ጊዜ የምታሳልፍ ልጅ ነች። ዛሬ የሆነ ጥቅም ፈልጋለሁ ይችላል፣ ምናልባት አይታወቅም አንተ ጋር የመጣችው። ስለዚህ ይሄን ነገር አንተን ተረድተህ ነገሮችን መልስ ልሰጥ ይገባል። ከህይወታችን ልታስወጧቸው ይገባል። ምክንያቱም ዛሬ አንተና አብሳላት አንድ ብትሆኑ እዚህ ጋር ደግሞ ሌላ ወንድማችን ነው የሚጎዳው። ምክንያቱም
በጣም እኔ ማለት አልችልም። የነሱን አንድነት ማያቅ ሰው የለም። በቃ ሀገር ያወቀው ፀሐይ ያሞቀው ጉዳይ ነው የነሱ ፍቅር ማለት። ከልጅነት እስከ ዛሬ ድረስ አብረው ነው ሁሉም ውጣ ወረድ ያሳለፉት ማለት ነው። አሁን ስነግረው በጣም ደንግጧል ቤተሰቦች። አሁን ተረጋግቶ ምናምን ያመጣሁት እንዲህ የኔ አብሳላት ነች ምናምን ቪዲዮ ሳይው ኢሞሽናል ነበር ነው። ውድ ቤተሰቦች በጣም ነበር የተናደደው። እንዴት የኔ አብሳላት እንዴት ታደርጋለች? በቃ አልጠበቀውም እና አሁን ራሱ ትንሽ ስላልተረጋጋ ነው ነገሮችን ሙሉ ወደ እናንተ ያላስተላልፈው። ያው ወንድማችን ደግሞ ሁሉንም ነገር ካሁን በኋላ እኔ ፈተዋለሁ፣ ምንም የሚያጨናንቅ ነገር የለም ከነሱ ትወጣለች ብለዋል። ከልብ እናመሰግናለን። ይሄን ነበር የምፈልገው። ከልብ እናመሰግናለን። ቀጣይ ደግሞ አስተካክለሽ እንደምጠብቂኝ ተስፋ እናደርጋለን። ችግር የለውም ይስተካከላል። እናመሰግናለን። እሺ እና ቤተሰብ ያሉትን ነገሮች ያው ለማስተካከል በውስጥ በኩል ለማስተካከል እየሞከርን ነበር። ያው ልጁንም ያገኘነው በዚህ ማለት ለፍተናል፣ ብዙ እሱን ለማግኘት በጣም ለፍተን ነበርና ያ ነገር ደግሞ ያው ዛሬ ሰምሮልን ዛሬ አግኝተነው ያሉትን ነገሮች ነግረናል ማለት ነው። እናንተም እንዳያችሁት እና ለማስተላለፍ ፈለግነው ይሄን ነበር። ቀጣይ ደግሞ በእርግጠኝነት ከህይወቷ እንደምትወጣ ከነሱ ህይወት እንደምትወጣ ተስፋ እናደርጋለን። ምክንያቱም በእርግጠኝነት ትሰማዋለች። ለሱ በደንብ ነው የምትሰማው። በቃ እንደምትሰማው ስለምናቅ ነው እኛም እዚህ ጠርተነው እሱን ለማናገር የሞከርነው። አሁን እሱን እዚህ ሚዲያ ላይ መምጣቱን ካወቀች በእርግጠኝነት ነቅላ ነው የምትጠፋው። ትክክል። አይ እንትን ነገር ይሁን እሱ ስለማይከታተል ሚዲያ ላይ ስለማይታይ በሷ ቤት ውስጥ ለውስጥ በቃ ነገሮች አበለሻሽታ ብታገኘው ነገር ስላለ ምንድነው ደግሞ የመጣ ሰው ሁላ በእነሱ ተጠቅሞ እንጂ ተጎትቶ ሄደ ሰው የለም። ስለዚህ ያን ነገር ጥቅም ፍለጋ እሱም ሳያቅ ነገሮችን ውስጥ ለውስጥ ለመጨረስ ሙከራ ነበር አይደለ? ዛሬ ደግሞ እኛ እሱንም ነግረነዋል። ፍቅረኛዋ እሱን ደግሞ እንዲህ በቀላሉ የምታጣሱ አይደለችም። ብዙ ጊዜያቶችን አብሮ ስላሳለፉ ይሄንን ነገር ስታይ የምትመለሱ ይሆናል። እናንተም ውድ ቤተሰቦቻችን ነገሩ ቪዲዮ እንዲደርሳቸው ሼር እያደረጋችሁ ለሁሉም እንዲዳረስ አድርጉ። በያላችሁበት ቸር ቆዩልኝ።